ጄኔራል አበባው አህመድ ላይ መፈንቅለ መንግስት እያሴረ መሆኑን የሚገልጽ መረጃ ወጥቷል። ሂላሪ ጆንስ የተባለ የምስራቅ አፍሪካ ጉዳዮች ጸሐፊ ከወሎ የፋኖ ጥቃት በፊት ጄኔራል አበባው የቁም እስረኛ ተደርጎ እንደነበርም ተናግረዋል። የአብይ አህመድ መንግስት መውደቂያው ቀርቧል ሲል ሂላሪ ጆንሰን ባስነበበው ጽሑፍ ወታደራዊ መፈንቅለ መንግስት ሊደረግ መሆኑንም አስነብበዋል። ስለ ኦሮሞ ጄኔራሎችና በመከላከያ ውስጥ ስላለው ሁኔታ በሰፊው ተሰምተው የማያውቁ ሚስጥራዊ መረጃዎች አስነብቧል። ጽሑፉን በሰፊው እንመለከታለን። በጎጃምና በወሎ የሚደረጉ ውጊያዎች አሁንም ቀጥለዋል። የጎጃም ፋኖ በደጀን ወረዳ አዋሳኝ የሚገኘውን የኦሮሚያ ድንበር ጥሶ በመግባት የኦሮሚያ ከተማን ተቆጣጥሯል። በርካታ የኦሮሚያ ሚሊሻዎች ሲደመሰሱ በፋኖ የተማረኩም አሉ። በዝርዝር እናየዋለን። ወዲህ ደግሞ በወሎ ከባድ የተባለው ትንቅንቅ ሲቀጥል በመድፍና በታንክ የቀለጡ ውጊያዎች ተጠናክረው ቀጥለዋል። ፋኖ ወሳኝ ከተሞችን ሲቆጣጠር ጋሸናን ከቦ ከባድ ውጊያ ላይ መሆኑን ተነግሯል። በዝርዝር እንመለከታለን። እንዲሁም አርበኛ ዘመነ ካሴ በቅርቡ ዓለምን ጉድ የሚያስብል ዘመቻዎችን እንጀምራለን ሲል ብልጽግናን በፍርሃት ያረደ ንግግር አድርጓል። እናስደምጣችኋለን። ወዲህ ደግሞ አሰብን የአፋር ወረዳ እናደርጋታለን የሚለው የክልሉ ፖሊስ ኮሚሽነር እና አፋርን ለማዋሰን ስለተዘጋጀው ኦህዴድ የሚዳስስ መረጃ ይዘናል። እናስደምጣችኋለን። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? ከላይ በአርዕስተ ዜና ያስደመጥናችሁን መረጃዎች በዝርዝር ወደ እናንተ እናደርሳለን። አብራችሁን ቆዩም። በቅድሚያም አሰብን የአፋር ክልል 7ኛ ዞን እናደርጋታለን ሲሉ የክልሉ ፖሊስ ኮሚሽን ኮሚሽነር ቢሌ አህመድ ተናገሩ። የአፋር ክልል ፖሊስ ኮሚሽን ኮሚሽነር የሆኑት ቢሌ አህመድ አሰብን የአፋር ክልል 7ኛ ዞን እናደርጋታለን ማለታቸውን ለጉዳዩ ቅርበት ያላቸው ምንጮች ለሚዲያችን አስረድተዋል። የክልሉ ፖሊስ ኮሚሽነር ይህን የተናገሩት ከሰሞኑ ከአፋር ክልል ዞኖችና ወረዳዎች ከተውጣጡ የፖሊስ አመራሮችና አባላትና ሌሎች የመንግስት ባለስልጣናት ጋር በተደረገ ውይይት ላይ ነው ተብሏል። አፋር ክልል አዲስ የተቋቋመው ሚሄርሱ ዞንን ጨምሮ አዊ ሲረሱ፣ ክልቡቲ ረሱ፣ ገቢ ረሱ፣ ፋንቲ ረሱ እንዲሁም ሀሪ ረሱ ተብለው ከሚጠሩ 6 ዞኖች ያላት ሲሆን የክልሉ ፖሊስ ኮሚሽን ኮሚሽነር ቢሌ አህመድ 7ኛ ዞን አሰብ ላይ እናቋቁማለን ማለታቸውን ለሚዲያችን የደረሰ መረጃ ያሳያል። እንደ ሚዲያችን የመረጃ ምንጭ አሰብን የአፋር ክልል 7ኛ ዞን እናደርጋታለን ያሉት ፖሊስ ኮሚሽነሩ አሰብን ለማስተዳደርና ለተያያዥ የጸጥታ ኃይሎች ዝግጅት ማድረግ አለብን ሲሉ ለክልሉ ፖሊስ አመራሮች አባላት እንዲሁም ለሌሎች የመንግስት ባለስልጣናት መልእክት አስተላልፈዋል ተብሏል። ኮሚሽነሩ ይህንን ይበሉ እንጂ የአፋር ክልል ፖሊስ አባላት በኤርትራዊ ትግል በማድረግ ላይ የሚገኙ የአፋር ተቃዋሚ ኃይሎችን በመቀላቀል ላይ እንደሚገኙ በርካታ መረጃዎች ይጠቁማሉ። በተያያዘ ዜና የቀይ ባህርን አጀንዳ ከዞንና ወረዳ የመንግስት ባለስልጣናትና የጸጥታ አካላት ጋር ውይይት እንዲያደርጉበት ከፌዴራል መንግስቱ ለክልሎች ትዕዛዝ መውረዱም ተነግሯል። የአፋር ክልል ፖሊስ ኮሚሽን ኮሚሽነር ቢሌ አህመድ አሰብን የአፋር ክልል 7ኛ ዞን እናደርጋታለን ያሉት የቀይ ባህርን ጉዳይ አጀንዳ እንዲያደርጉ ከፌዴራል መንግስቱ የወረደውን ትዕዛዝ ተከትሎ መሆኑን ለሚዲያችን የደረሰው መረጃም ያሳያል። ነገር ግን አፋር ክልል አለመንቃቱ እንጂ አፋር የታቀደለትን ሴራ ለማወቁ እንጂ ጉዳዩ አሰብ አይደለም። ብልጽግና አፋርን አዲሱ የውጊያ ግንባር ሊያደርገው አስቧል። ቀጥሎም ለመጠቅለል ማለት ነው። ፋሽስቱ የኦህዴድ ወራሪ መንጋ ከኤርትራና ከፋሽስቱ ህወሓት ጋር በሚያደርገው ጦርነት የቀጠናው ሀገራት ብቻ ሳይሆኑም ብዙ ኃይሎች ጭምር የሚያካትት እንደሆነ የሚወጡ መረጃዎች ያመለክታሉ። በአገዛዙ ኦህዴድና ተቀናቃኞቹ ፍልሚያ ከሚደረግባቸው ቀጠናዎች መካከል አንዱ የአፋር ግንባር ነው። አገዛዙ ሰልቃጭ የኦህዴድ መንጋ ትልቅ ኢምፓየር አገነባለሁ የሚለውን ህልሙን እውን የሚያደርገው የአፋር ህዝብን በጦርነት አውድሞና አሳዶ የአፋርን ክልል ሰንጥቆ ከአማራ ክልል ከሚገኘው የኬሚሴ ዞን ጋር አጠቃሎ እስከ ቀይ ባህር ያለውን ቀጠና በማካለል የአማራና የትግራይ ህዝብን ደግሞ በወልቃይትና በሌሎች ጉዳዮች እያነታረከ አዲስ ሀገር ለማዋለድ ነው። የአፋር ልጆች ግን ይህ አልገባቸውም። በተለይ በመንግስት ስልጣን ላይ ያሉት የኦህዴድ ጨፍጫፊ ቡድን ከአፋር ግንባር ወደ አሰብ የሚያደርገውን ወረራ ያግዝለት ዘንድ በአፋር ግንባር ከፍተኛ ቁጥር ያለው የውጭና የሀገር ውስጥ ባንዳዎችን ሰብስቦ በአፋር ምድር እያሰለጠነም ይገኛል። በአፋር ግንባር ኤርትራ ተቃዋሚዎች ብርጌድ መሐመድ ወንበዴን በሚል ከፍተኛ ቁጥር እያሰለጠነ ይገኛል። ከዚህ በተጨማሪም የቀይ ባህር አፋሮች ነጻነት ግንባር በነጌታቸው ረዳ የሚታዘዘው ከነ ደብረጽዮን ገብረ ሚካኤል የተገነጠለው ጄኔራሎች የሚመሩት ከ25,000 እስከ 30,000 የሚገመት ሰራዊት አፋር ውስጥ በ4 የስልጠና ቦታዎች በመሰልጠን ላይም ይገኛል።
ይህ በእንዲህ እንዳለ አንድ ሂላሪ ጆንስ የተባለ የምስራቅ አፍሪካ ፖለቲካዊ ጉዳዮች ጸሐፊ የአብይ አህመድ መንግስት መውደቂያው ቀርቧል ሲል በጽሁፍ አስነብቧል። ሂላሪ ጆንስ የአብይ አህመድ መንግስት በአራት እንቅስቃሴዎች ሊወድቅ ይችላል በማለት አራቱን እንቅስቃሴዎች በዝርዝር ይገልጻል። አንደኛውና ዋነኛው በሀገር ውስጥ ባሉ ታጣቂዎች እየተደረገ ባለው ትግል ፈጽሞ ከምድረ ገጽ ሊጠፋ ይችላል። ምናልባትም በኦሮሚያ በትግራይና በአማራ ያሉ ታጣቂዎች አንድ ግንባር ከመሰረቱ የነገን ፀሐይ ራሱ ማየት ለመቸገር ይገደዳል በማለት የአብይ አህመድ መንግስት የመውደቂያ መንገዱን አንድ ብሎ ይገልጻል። ሁለተኛው እንቅስቃሴ ደግሞ ምናልባትም በጥልቅ እንቅልፍ ውስጥ ያለው የኢትዮጵያ ሕዝብ አመጽ ቢቀሰቅስ ልክ እንደ ኔፓል አይነት ምድር ያንቀጠቀጠ ተቃውሞና መፈንቅለ መንግስት ህዝቡ ቢያደርግ መንግስቱ የመውደቅ እድሉ ሰፊ ነው ይላል። በሶስተኛው በጽሁፍ ላይ የተቀመጠው ከኤርትራና ከአጋሮቿ ጋር የሚደረገው ጦርነት የአብይን መንግስት ሊያስወግደው ይችላል በማለት ይገልጻል። በዝርዝር በሌላ ትንታኔ ብንመለስበትም ኤርትራና አጋሮቿ የአብይ አህመድን መንግስት የማሸነፍ ሙሉ አቅም አላቸው ሲል ጉዳዩን ዘግቶታል። ሂላሪ ጆንስ ይቀጥልና አራተኛው ጉዳይ በሰፊው እንድንመለከተው የፈለኩት እንቅስቃሴ ነው። በዚህ ላይም ያሉት ተጨባጭ መረጃዎችን አጋራለሁ ይላል። አራተኛውና በቅርብ ይሆናል ብዬ የምጠብቀው የወታደራዊ ክንፉ በፖለቲካዊ ክንፍ ላይ መፈንቅለ መንግስት ያደርጋል ብዬ አስባለሁ በማለት የአራተኛውን እንቅስቃሴ ይገልጻል። ለዚህም በአፍሪካ በወታደራዊ ክንፍ በኩል የተደረጉ መፈንቅለ መንግስቶች ሂደቶችን ይገልጻል። የኢብራሂም ትራዌሬን ሂደትም ያነሳል። ጸሐፊው ይቀጥልና በደርግ ጊዜም ወታደራዊ ክንፉ ባይሳካለትም በኢትዮጵያ እንዲህ ያለ መፈንቅለ መንግስት ተደርጎ እንደነበር በመጥቀስ ኢትዮጵያ ቀኝ እጇን በግራ እጇ ቆረጠች ስለተባለው የከሸፈው መፈንቅለ መንግስትም ያብራራል። በመቀጠልም እኔ ባለኝ መረጃ ይህ አይነት መፈንቅለ መንግስት ይጠበቃል ሲል ጽፏል። በተለይ የአማራና የደቡብ ጄኔራሎች ይህንን ሊያደርጉት ይችላሉ በማለትም ምክንያቱን ይገልጻል። በሰራዊቱ ውስጥ ያሉ 80% የኦሮሞ ጄኔራሎችና ኮሎኔሎች ከዚህ ቀደም በነበሩ ውጊያዎች ምርኮ የነበሩ ናቸው። ምንም እንኳን በአገዛዙ ምክንያት ባለ ጊዜ ሁሉ የማይገባቸውን ቦታና ማዕረግ ቢያገኙም በሰራዊቱ ውስጥ ግን ተቀባይነት ሆነ ከበሬታ የሌላቸውም ይላል ጸሐፊው። ፊልድ ማርሻል ብርሃኑ ጁላ ከዚህ ቀደም በነበሩ ውጊያዎች 2 ጊዜ ተማርኮ እንደነበርም ጽሑፉ ያነሳል። ይቀጥልና ጸሐፊው ከኦሮሞ ጄኔራልና የኮሎኔል ኮታ ቀጥሎ ከፍተኛ ቁጥር የያዙት አማራና ደቡብ ግን በአዛዥና በመሪ ደረጃ ምርኮ የለባቸውም። በስነ ምግባራቸውና ለሰራዊቱን በማሰብ ስለሚታወቁ ሰራዊቱ እነሱን እጅግ ያከብራል። ሰራዊቱ ለኦሮሞ ጄኔራሎች ከሚታዘዘው በላይ ለእነዚህ ለአማራና ደቡብ ጄኔራሎች ከልቡ ይታዘዛል ይላል ጽሑፉ። ይቀጥልና ጽሑፉ በእርግጥ በማለት ይህንን መሰረት በማድረግ የኦሮሞ በርካታ ጄኔራሎች በወታደራዊ ክንፍ የሚነሳውን መፈንቅለ መንግስት ሊቃወሙ ይችላሉ። ነገር ግን እነሱ በሰራዊቱ ተቀባይነት ስለሌላቸው እነሱን ከጨዋታ ውጪ ማድረግ ቀላል ነው ይላል። በተለይ ጄኔራል አበባው የሰራዊቱ የልብ ምት ነው ይላል ጽሑፉ። ከተራ ወታደር እስከ ከፍተኛ አመራሮች ሰራዊቱ እሱ የልብ ምት እንደሆነ ያስባሉ። ብልጽግናም ጄኔራል አበባውን በቁጥር ማየት ከጀመረ ሰነባብቷል ይላል ሂላሪ በጽሑፉ። አብይ አህመድ ለበርካታ ጊዜያት በተደጋጋሚ የኦሮሞ ጄኔራሎችን ሰብስቦ ጄኔራል አበባውን እንደሚያሙትም ተናግሯል። ጄኔራል አበባውን እንደሚያሙትና ጄኔራል አበባውን እንደማያምኑት መናገሩን ይናገራል ጽሑፉ። በእርግጥ በሰራዊቱ ውስጥ ሹክሹክታ አለ በማለትም እንዲህ ይላል። ለዚህ መፈንቅለ መንግስት ይሆናሉ የሚታመኑ መካከለኛና ከፍተኛ አመራሮችን የመመልመልና የማቀናጀት ስራ ከወዲሁ እየሰሩ እንዳሉም ተጨባጭ መረጃም አለኝ ይላል። ይህ ሚስጥር ጠቅላዩ ጋር በሹክሹክታ ደርሷል። ነገር ግን ሁሉም ነገር ሹክሹክታ ነው። ማን መሪ ማን ፈላጭ ቆራጭ እንደሆነ አይታወቅም። ለዚህ አብይ አህመድ ተጠያቂ ያደረጉት ደግሞ ጄኔራል አበባውን ነው ሲል ጽሑፉ ይቀጥላል። ከወሎ አካባቢ ዘመቻ በፊት ጄኔራል አበባው በቁም እስረኝነት ላይ እንደነበርም ጽሑፉ ያትታል። አሁን በቀጥታ ወደ ጦር ግንባር መረጃዎቻችን አልፋለሁ። በቅድሚያ ወሎ ላይ በጋሸና ከተማ የተወሰኑ የሚሊሻና የአርማ ብተና አባላት ውጊያ አበላሽታቸዋል በሚል መረሸናቸውን ተከትሎ በመከላከያ ሰራዊቱና በክልሉ ጸጥታ ኃይል መካከል ከባድ የእርስ በርስ ውጊያ ተቀስቅሷል። በትናንትናው ዕለት የወድላ ወረዳ መቀመጫ የሆነችው ኮን ከተማ በፋኖ ቁጥጥር ስር መዋሏን ተከትሎ ከፋኖ አፈሙዝ የተረፈው የመከላከያ ሰራዊት የሚሊሻ አድማ ብተና አባላት ወደ ጋሸና ከተማ ሸሽተዋል።
በዚህም ጋሸና ከተማ ከደረሱ በኋላ ውጊያውን አበላሽታችኋል፣ እንድታሸንፉ የተሰጣችሁን የግዳጅ ቀጠና ክፍት አድርጋችሁ መጥታችኋል በሚል የ803ኛ ኮር አመራሮች በሰጡት ትዕዛዝ መሰረት ከሚሊሻና ከአድማ ብተና አባላት መካከል ውጊያውን ሲያስተባብሩ የነበሩ የተባሉት አባላት አመሻሹን ተመርጠው እርምጃ እንደተወሰደባቸው ሚዲያችን ከወታደራዊ ምንጮች ለማረጋገጥ ችሏል። በዚሁ ምክንያት ቀሪ የሚሊሻና አድማ ብተና አባላቱም ለምን ጓዶቻችን ይረሸናሉ በሚል ቁጣ ተከፍቶ የመከላከያ ሰራዊት አባላት ላይ እርምጃ መውሰዳቸውን ተናግረዋል። የኮሩ ሰራዊት በዲሽቃና በሌሎች የቡድኑ መሳሪያዎች ታግዞ አጸፋዊ ተኩስ የከፈተ ሲሆን የእርስ በርስ ተኩስ ሌሊቱን አልፎ አልፎ ሲተኮስ መቆየቱን ምንጮቻችን አክለው ገልጸዋል። ይህ በእንዲህ እንዳለ የደጋው መብረቁ ክፍለ ጦር በትናንትናው ዕለት የወድላ ወረዳ ዋና ከተማ የሆነችውን ኮንን ሙሉ ለሙሉ ከተማን መቆጣጠሩ ተረጋግጧል። ይህ በእንዲህ እንዳለ ወደ ጎጃም ስናልፍ ሰበር ዜና ተሰምቷል። በደጀን ወረዳ ፋኖ የሚሊሻ ካምፕ መቆጣጠሩን ተከትሎ የኦሮሚያ ሚሊሻ ሽፋን ለመስጠት በፋኖ ላይ ትንኮሳ መፈጸሙን ተከትሎ ፋኖ በደጀን ወረዳ አዋሳኝ የሆነችውን የኦሮሚያ ክልል ተልተሌ ቀበሌን በእጁ ማስገባቱና ሙሉ ለሙሉ መቆጣጠሩም ተነግሯል። የኦሮሚያ ልዩ ኃይል ወደ ጓሲዎች ሸሽቷል። ዝርዝሩን ከሰዓታት በኋላ ይዘን የምንቀርብ ቢሆንም እስካሁን በደረሰን መረጃ ግን በርካታ የኦሮሞ ሚሊሻ አባላቶች መገደላቸውና በፋኖ መማረካቸውን አረጋግጠናል። በመጨረሻም በቅርቡ ዓለምን ጉድ የሚያስብል ዘመቻዎችን ይኖሩናል ሲል ራሱ አርበኛ ዘመነ ካሴ ተናገረ። አርበኛ ዘመነ ካሴ ለተመራቂ ኮማንዶዎች ያስተላለፈውን ንግግር እንደሚከተለው አነባለሁ። መሰብሰባችን ይቀጥላል፣ ማሰልጠናችን ይቀጥላል፣ መታጠቃችን ይቀጥላል፣ ለህልውናችን መዋጋታችን ይቀጥላል። ምክንያቱም በዘመኑ ልክ ያልተዘጋጀ ህዝብ ይጠፋልና፣ ዘመኑን ያልዋጀ ትውልድ ይበተናል። የትኛው ማህበረሰብ ዓለም በየቀኑ ለምትደግሰው ጥፋት ዝግጁ ካልሆነ ይቀጽፋል። የትኛው ማህበረሰብ በቀጣይነት የሚያረጋግጠው ለሚገጥመው ፈተና በሚሰጠው ምላሽ ልክ ነው። የገጠመን የህልውና ፈተና ነው ሲሉ ተገቢውን ምላሽ እየሰጠን ከከበቡን ጠላቶችና ከነገና ከነገ ወዲያ ከሚፈጥሩልን መከራ አኳያ ሁሉም የበለጠ መዘጋጀት ስላለብን እንደዚሁ መሰልጠን፣ መታጠቅ፣ ጠላትን በልኩ መከላከል ይቀጥላል። እስከ ምጽአት እንድንኖር እስከ ምጽአት ዋዜማ እንሰለጥናለን፣ ራሳችን እናዘጋጃለን። የዛሬ ቁመናችን የትላንት ወዲያ ገናና ታሪካችን ካወረሰን ኩራትና የትላንት ውርደታችን ከፈጠረው ቁስላችን ላይ የበቀለ ነው። ክብርና ኩራታችንን እንንከባከባለን፣ እናፋፋዋለን። በቁስላችን እንቆጫለን፣ እንንገበገባለን፣ ዳግም እንቆስላለን፣ ሌት ተቀን እንሰራለን። ዛሬ ቀድሞ ግርማዊ ማንነታችን የትላንት ህመማችን ወደ ኃያል ወደ ገንቢ ጉልበት ትቀይረናል። በመሆኑም ነጋችን ሰላማዊና ብሩህ ነው። ትላንት አሳፋሪና አስቀያሚ መልኳን አንረሳውም። ውርደታችን በፍጹም አይደገምም። ከዚህ በኋላ አንገት አንደፋም። እስከ ድል ማሰሪያ እንዘልቃለን። እስከ ድል ድረስ መሳሪያ አንዘቀዝቅም። ትግላችን በብዙ ጠላቶች መሀል እያለፈ እዚህ ደርሷል። ዛሬ ላይ ተስፋና ድልን ያዘለን ነገን ጨብጧል። የቀን ጉዳይ እንጂ የማሸነፋችን ስንክሳር ሰማዩ ላይ በቀይ ቀለም ተጽፏል። ያፍረከረክነው ጠላት በእርግጠኝነት አሸንፈነዋል። ይሆን ዘንድ መጽናት ያስፈልጋል። የታጋይና የትግል ስኬት ቁልፍና ጽናት የሚባል ቃልና ጽኑ ስነ ልቦና ውስጥ ነው የተደበቀው። ያልጸና አያሸንፍም። ከሚሊዮን ሰራዊት ጽናት አሸናፊ ያደርጋል። ዓለምን የጸኑ ይገዟታል። እንጽና። በየቀን ተቀኑ የትግል ህይወታችን ከጎናችን ካለ ታጋይ ሊነሳ የሚችል ትግል መቋቋም ትልቁና ከባዱ የትግል አካል ነው ሲል መልእክቱን አስተላልፏል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ያዝነው መረጃ ይህን መስል ነበር። ስለተከታተላችሁን እናመሰግናለን እያለን የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። በቀጣይ በሌላ ዝግጅት እስክንገናኝ ሰናይ ጊዜን ተመኘንም።